እግዚአብሔር መታዘዝ ማለት መስማት፣ ማመን፣ ማድረግ ማለት ነው። እምነት ከምንድን ነው የሚታወቀው? ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው። ሰው ይህንን ቃል ሲሰማ እምነት ወደ ልቡ ይመጣል። ካመነ በኋላ ከሰማ በኋላ ያምናል። ካመነ በኋላ ደግሞ ማድረግ። ኢየሱስ ክርስቶስ ጴጥሮስን በውሃ ላይ ና ሲለው ጴጥሮስ አላቅማማም፣ ተራመደ በውሃ ላይ ሲራመድ ጴጥሮስ መራመድ ሲጀምር አይኑን ከኢየሱስ ሲያነሳ መስጠም ጀመረ ይላል። እምነቱን ሲለቅ መስጠም ጀመረ። ውሽንብሩን ሲያይ፣ ዙሪያውን ሲያይ መስጠም ጀመረ። የተፈጸመ ትእዛዝ በብሉይ ኪዳን በአዲስ ኪዳን ልታገኙ ትችላላችሁ። ፍጹም የሆነ ትእዛዝ ግን ያለው በኢየሱስ ክርስቶስ። ኢየሱስ ክርስቶስ እግዚአብሔርን ለመታዘዝ አብን ለመታዘዝ ወልድ ፈጽሞታል። የመጀመሪያውን ሰው ስትመለከቱ በምን ጠፋ በምን ወደቀ ብላችሁ ስትመለከቱ አዳም ከገነት የወጣው በምንድን ነው? ባለመታዘዝ። እግዚአብሔር አትብላ ካለው ነገር አዳም ስለበላ እግዚአብሔርን ስላልታዘዘ እግዚአብሔር ምን አደረገው? ከገነት አስወጣው። በረከታችሁ ያለው በመታዘዛችሁ ውስጥ። እግዚአብሔርን ሰምታችሁ ስትታዘዙ በፊታችሁ ሚራክል በራችሁ ይከፈታል። የበረከት ደጃችሁ ይከፈታል። የበረከት ደጃችሁ ይከፈታል። ያ ደጅ የሚከፈተው በምንድን ነው? በመታዘዝ ውስጥ ነው። እግዚአብሔር አድርግ ያለህን ካላረክ፣ እግዚአብሔር ፈጽመ ያለ ስራ ያለህን ካልሰራ እግዚአብሔር ሐሳብ በዛ መንገድ አይታችኋል። ጌታ ኢየሱስ ክርስቶስ እነ ማርታ ቤት ገባ። ማርታና ማርያም ቤት ኢየሱስ ሲገባ አልዓዛር የሚባል ወንድም የነበራቸው እነ ማርታና እነ ማርያም ቤት ሲገባ ማርያም ቁጭ ብላ እግሩ ስር ምን ታደርግ ነበር? ቃሉን ተሰማ። ማርታስ ጓዳ ገብታ ምግብ ታዘጋጃለች። መጥፎ ነው? ምግብ ማዘጋጀቱ መጥፎ ነው? እንግዳ መጥቷል እኮ ቤታቸው። ኢየሱስ እኮ ቤታቸው አለ። ኢየሱስ ቤታቸው ገብቷል። እንግዳ ገብቷል። ማርታ ምን ታደርግ ነበር? ሄዳ ምግብ ታዘጋጃለች፣ ትሰራለች፣ ለእንግዳው ታዘጋጃለች። ማርያም ደግሞ ቁጭ ብላ እግሩ ስር ቃሉን ትሰማለች። እግዚአብሔር የሚፈልገው ምንድን ነው? ተስፋ ነው። ከዛ በኋላ መታዘዝ፣ ከሱ ጋር የምታሳልፉትን ጊዜ መልካም በሚመስላችሁ ነገር ጭልጥ ብላችሁ ብዙ ከመስራት ብዙ ከመትጋት ብዙ ውጣ ውረድ ማጣት አይደለም። እግዚአብሔር በሌለበት መንገድ መሮጥ አይደለም። ጥሩ የሚመስል ነገር ምናልባት እኮ ነገሩ ጥሩ ሊመስል ይችላል። የእግዚአብሔርን አስደስተዋለሁ ብላችሁ ብዙ ነገር ልትሰሩ ትችላላችሁ። መጥፎ አይደለም። ግን የእግዚአብሔር ሐሳብ ምንድን ነው? በእናንተ ላይ ያለው እግዚአብሔር ከእናንተ የሚፈልገው ነገር ምንድን ነው? እግዚአብሔር ከአንቺ የሚፈልገው ነገር ምንድን ነው? ማርያም ይላል ቁጭ ብላ እግሩ ስር ቃሉን ትሰማ ነበረ። ማርታ በብዙ ትደክማለች። ከዛ ኢየሱስ እንደዚህ ያለ ማርታ ስለምን በብዙ ትደክማለች? ማርያም ቃሉን እየሰማች ነው። መልካሙን መርጣለችና ከሷ ምን ከሷ አይወሰድባትም። መልካሙ ነገር ምንድን ነው? እግዚአብሔርን መስማት ምንድን ነው? እግዚአብሔር ካንተ የሚፈልገው መስማት